እስካሁን ካንጠባጠቡልን ወይም ካሳዩን ለየት ያለ ፐርፎርማንስ ያሳየሽው አንቺ ነሽ። ስለዚህ ተሸላሚ ነኝ። አዎ ተሸላሚ ሆነሻል። በ1000 ብር ለ24 ሰዓት ብቻ የሚቆይ የመጀመሪያ ዙር ትኬቶች በአዋሽ ባንክና በአዋሽ ብር ፕሮ እየተሸጡ ይገኛሉ። ፈጥነው ትኬቱን ይቁረጡ። ሰላም እንዴት ነሽ? ሀይ እንዴት ነሽ? ፓስታ ያለሽ ብዬ ተስፋ አደርጋለሁ። የማን ደጋፊ ነሽ? አሁን ካለው አንጻር የአርሰናል ደጋፊ ነኝ። አሁን ነው መደገፍ የጀመርሽው ሲያሸንፉ ወይስ ከዛ በፊት ነው? ዋንጫ ሊበሉ እንደሆነ ሳቅ ጠጋ ጠጋ እያልኩ መደገፍ ጀመርኩ። እሺ ጁን 6 በአዲስ አበባ ስቴዲየም ለኳስ አፍቃሪያን የተዘጋጀ ኮንሰርት አለና እሱን አስመልክቶ አንዳንድ ጥያቄዎች ልጠይቅሽ። ደስ ይለኛል። የመጀመሪያውም ጥያቄ የሚሆነው አርሰናል ከስንት ዓመት በኋላ ነው ዋንጫ ያነሳው? ያው ሁላችንም የሰማነው ነው፣ ቲክቶክ ላይም ብዙ ቦታ ከ22 ዓመት በኋላ። እሺ ይሄኛውን መልሰሻል። ሁለተኛው ጥያቄ ደግሞ አርሰናል ዋንጫ መብላቱን ያረጋገጠው የትኛው ጌም ላይ ነው? አም ሶሪ ይሄኛውን እንኳን አላውቀውም። ትንሽ ሞክሪ። እርግጠኛ አይደለሁም፣ ይቅርብኝ። ኦኬ እሺ ጁን 6 በአዲስ አበባ ስቴዲየም የምናዘጋጀው ኮንሰርት ላይ ልጅ ሚካኤል ፐርፎርም እንደሚያደርግ እርግጠኛ ሆኗል እና እዛ ኮንሰርት ላይ ቢጫወትልሽ ደስ የሚልሽ ሙዚቃ የትኛው ሙዚቃ ነው? አንቺ እኔ አብሮ አደጌ የምልሽ የሚለውን በጣም ነው የምወደው። እሺ አንድ የመጨረሻ ቻሌንጅ ልጨምርልሽ። እሺ ይቻላል። ይሄንን ኳስ ከአንቺ በፊት የነበረው ሰው 3 አንጠባጠዋል እና አንቺ ከዛ በላይ ማንጠባጠብ ከቻልሽ ጁን 6 የምናዘጋጀው ኮንሰርት ላይ በስቴዲየም የምናዘጋጀው ኮንሰርት ላይ ተጋባዥ ትሆኛለሽ ማለት ነው። ትሞክሪያለሽ? አዎ ሞክራለሁ። እስካሁን ካንጠባጠቡልን ወይም ካሳዩን ለየት ያለ ፐርፎርማንስ ያሳየሽው አንቺ ነሽ። ስለዚህ ተሸላሚ ነኝ። አዎ ተሸላሚ ሆነሻል። በጁን 6 በአዲስ አበባ ስቴዲየም የምናዘጋጀው ኮንሰርት ላይ ተጋብዘሻል። እዛው እንገናኝ። በጣም አመሰግናለሁ። ቴንክ ዩ